እውነቴን ነው የምላችሁ እንደ ሄርሜላ ጫዋ ቤተሰብ እኔ አይቼ አላቅም። ይሄው ከሚኪ ቤት ነው አሁን የመጣሁት። ሚኪን በደንብ እየተከታተልኩት ነበረ። እንግዲህ ሚኪ ለሄርሜላ ያላትን ሰምታችኋል። ካልሰማችሁ እየተወሰነውን ገረፍ አድርጌ ልንገራችሁ። ምንድነው ያላት? በቃ ከዚህ በፊት በክፉም በደጉም በሁሉም ነገር በሐሳብሽ በሁሉም ነገር አብሬሽ ነበርኩ። አሁን ግን አብርሽን መከተል አንቺንም እየጎዳ ጤንነትሽንም እያሳጣ እንዲሁም ደግሞ እኔም ከስራ ቦታ እያስተጓጎለ የቤተሰብንም ስም እያጠፋ ስለመጣ በቃ ወደ ራስሽ ተመለሺ፣ አብርሽን ትተሽ የራስሽን ህይወት ኑሪ ያላት ማለት ነው። በዚህ አጋጣሚ ይሄ ሐሳብ የኔም ሐሳብ ነው። በዚህ ሰሞን እያያችሁ ነው። በቃ አብርሽን ትውት አድርገሽው ወደ ራስሽ ተመለሺ ብዬ እየጮህኩ ነበርና ሚኪም የኔን ሐሳብ ነው ይዞ የመጣው። በቃ በቃሽ እኔ ተከትዬሻለሁ፣ እስከፈለግሽው መንገድ ተከትዬሻለሁኝ፣ ከጎንሽም ነበርኩኝ። አሁን ግን በቃሽ እህቴ፣ በጣም እየተጎዳሽ ነው፣ የማይሆን መንገድ እየሄድሽ ነው። አሁን ግን በቃሽ ነው ያላት ማለት ነው። እውነት ለምናገር የሚኪን ሐሳብ እኔ እንዳልኳችሁም እደግፈዋለሁ። ለምን መሰላችሁ? በቃ ማለት 1 አመት ሞላት እኮ እቺ ልጅ። እውነት ለምናገር ሚኪም ሲቃወማት አይተነው አናቅም። በተቃራኒው ሚኪ በእያንዳንዱ ጉዞዋ አብሯት ነበረ አይደለ እንዴ? ሄርሜላን የተማረ ቤተሰብ ሲወልዳችሁ የእውነቴን ነው የምላችሁ፣ ከሰው መግባባት የሚችል ቤተሰብ ሲወልዳችሁ እንዲህ ነው። ሚኪ ኢቭን ራሱ ሄርሜላን ከሚያዋርዱ ሰዎች አጠገብ ከጎኗ ነበረ። እንደዛ አይደለም እያለ ወንድም መከታዋ እየሆነ ነበር። እና ይሄ እኔ አሁን በአብዛኛው እህቶቻችን የምናውቀው ሴት ልጅ አፍቅራ ብዙ ስትንገላታ ወንድሞች ይሸማቀቃሉ። እንዴት በቃ እህትህ ወንድ ፍለጋ ምናምን ባይዜ በእኛ አካባቢ እንትን ሴት ልጅ አፍቅራ ለወንድ ዋጋ ስትከፍል እንደ ብልግና ነው የሚታየው። ጀስት እሱ አፍቅሯት ነው ዋጋ ሲከፍል ደስ የሚለው። ሴት ልጅ አፍቅራ ከቤተሰቧ ተነጥላ ስትሰደብለት ምናምን በቤተሰብም ዙሪያ በሁሉም በኩል ያው እኛ ኢትዮጵያኖች እንደ ብልግና ነው የምናየው። በዛ ሰዓት ግን እንትና ሚኪ አብሯት ነበረ፣ ከሄርሜላ አጠገብ ነበረ ማለት ነው። ለምን በእያንዳንዱ ነገር በቃ እንደ ታናሽና እንደ ታላቅ አይመስሉም። ሁላ በቃ ጓደኛ ነው የሚመስሉት ሚኪና ሄርሜላ። ምክንያቱም በቃ ይዛው ነው የምትመጣው፣ ሐሳቧን ይረዳል። የተወሰነውን እሱ ነው የሚያወራላት። ከአብርሽም ማጠገብ ብትሉ ከጠላቶቿ ማጠገብ ብትሉ ብዙ ነገር ይከታተልላታል። እና በጣም ነው እኔ መወዳቸው። ይህ መግባባታቸውን፣ የእሷን ፍላጎት ማክበሩ፣ ምርጫዋን ማክበሩ አስባችሁታል? ሄርሜላ እኔ ብሆን ብላችሁ ስላችሁ ታውቃላችሁ? ያገባ ወንድ አፍቅራ በዚህ ደረጃ ሚዲያ ላይ እየተሰደበች እየተረገጠች፣ የእናቷ ፎቶ አልቀረ፣ የሰው ሁሉ የቤተሰቦቿ ሁሉ ፎቶ አልቀረ። በዛ ላይ ደግሞ እና ሄርሜላ የሆነ አየር ያላቸው ሰዎች ናቸው ታውቃላችሁ። ሄርሜላ ማለት የተረፈ የልጅ ልጅ ናት። ተረፈ ደግሞ አዲስ አበባም ቡታጅራም ዝዋይም ቡታጅራ 2 ዝዋይ እንዲሁም ሚሊዮንም ሁላቸውም ብቻ በአጠቃላይ ቤተሰቡ ሁላቸውም ሆቴል ያላቸው ሰዎች ናቸውና በእንደዚህ አይነት ቤተሰብ ደግሞ እሷ ወንድ አፍቃሪ ሆናም ስትመጣ በጣም ከባድ ነው። እና ምን ልላችሁ ነው? ሚኪም ደግሞ እንደዛው ነው ስራ የሚሰራውና በዛ ሁሉ ጫና ከእህቱ ጎን አልጠፋም ነበር ልላችሁ ፈልጌ ነው። እና ግን አሁን ሄርሞ እኔም የወንድምሽን ሐሳብ እቀበላለሁ። ሲጀምር አይመጥኑሽም፣ የእውነቴ ነው የምልሽ አይመጥኑሽም። በቃ አሁን እዚች ጋር እኮ አንቺ ማለት ነው ብቻሽን ነው እየለፋሽ ያለሽው። አቤልም ጥሎብሽ ሄዷል። እንደገና ቦዜም ደግሞ እያሸረገደች ነው። ዴቫም ደግሞ እያሸረገደ ነው። በቃ ያኔ እኔ እንጃ ምን እያሰቡ እንደሆነ ምንም ሊገባኝ አልቻለም። ገባሻ? ለምን እኔ አሁን እዚች ጋር ቦዜ ሩታን ለማዘናጋት ነው እንደዛ ብላ ያለችው፣ ሄርሜላን ጣልጣል እንደማድረግ ያደረገችው አብርሽን ነፃ ለማውጣት ሩታን ለማዘናጋት ነው ምናምን ልትሉ ትችላላችሁ። ግን ቦዜ ጋኛ ምንም አይነት ነገር ስታደርግ አላየናትም። ሰው ደግሞ ያየውን ነው አይደል እንትን የሚለው የሚረዳው። አልሰማናትም፣ አላየናትም። ጀስት በቃ እንደማንኛውም ባዳ ሰው መታ ድድድድድድ ስላለች እና ጭራሹንም ይሄን ብለሻል ስትባል አላልኩም እኔ አላልኩም። ከዛስ እኔ ከሄርሜላም ይሁን እያልኩ አይደለም፣ ከሩታም ይሁን እያልኩ አይደለም፣ ግን ወንድሜ ጤነኛ አይደለም ይዳን ነው እያልኩ ያለሁት። ደህና በሆነ ሰዓት እኮ ሄርሜላ ነበረች ምርጫው የአብርሽ ማለት ነው።
ያንን ራሱ ተጋፍጣ መናገር አልፈለገችም። ጀስት በቃ ወንድሟ ላይ ትኩረት እንዳደረገች ሰው ነው የምትተውነው። እኛ እኮ ወንድሟ ላይ እንደዚህ በጣም ትኩረት አድርጋ ውጣ ወረድ እያሳለፈችለት ከሆነ እኮ በጣም ደስ ይለናል። ግን አላየንም። ካሜራ ይከፈታል። እኔ አሁን የማታ ሩታ ቤት የተለቀቀው ቪዲዮ ምንም አልገባኝም። ሜሪ ማናትና ነው ለሜሪ ቡዜ መታወቀሳ እንደው ሜላትም አይደለችም የሩታም እናት አይደለችም ወይም የሆነ ነገር ሜሪ ወይ አህያውን ፈርቶ ዳጉላውን አሉ። ሜሪ ማለት እኮ ያው ሩታ በሏት በቃ አንድ ላይ ነው የሚመትቱት። ማታን ስለተናገርኩ በእነሱ ጉዳይ እና ምን ልልሽ ነው ሄርሙዬ፣ ማንም ከጎንሽ የለም። ብቻሽን ደግሞ አንቺ አትችዩም። በጣም ብዙ ዋጋ ነው የምትከፊው። አብርሽ ደግሞ ያንቺ ከሆነ ይመጣል። እመኝኝ፣ አብርሽ በራሱ እግር ማለት ነው ሲድን ይመጣል። ግን አንቺ ከነዚህ ከወረዱ ሰዎች ጋር እየተጨመርሽ በቃ እንትን ራስሽን አታውርጂ። የእውነቴ ነው የምልሽ። ይህ መተት ምናምን ሁላችሁንም ታያቸው፣ በቃ ታያቸው። የእውነቴ ነው የምልሽ። አይመጥኑሽም። ስራሽ ላይ ትኩረት አድርጊ። በቃ አንቺ ብዙ ነገር እያጣሽ ነው አይደል? ስራሽ ላይ ትኩረት አድርጊ። ያኔ አብርሽ ራሱ በእግሩ ይመጣልሻል። በቃ ወንድምሽን ሰሚው። እኔ መልሽ ወንድምሽን ሰሚው። ምክንያቱም ወንድምሽ ከጎንሽ ነበረ። ወንድምሽ መጥፎ ራሱ ይሄ ሴትን የሚያወርድ የቤተሰብን ክብር የሚነካ ነገር ስታደርጊ ራሱ ወንድምሽ ከጎንሽ ነበረ። ለዛም ነው በቃ እኔ ብዙ ነገር ሰምቻለሁኝ ባንቺ ዙሪያ ቤተሰብሽ ምን ያህል እንደተቸገሩ ስራ ለመስራት ስማቸው ምን ያህል እንደተጠፋ ሁሉ ነገር አውቃለሁኝ። ግን ወንድምሽ ያንን ሁሉ ነገር ከቨር እያደረገ አብሮሽ ስለነበር አሁን ደግሞ እሱን የምታዳምጪበት ሰዓት ነው። እሱን አዳምጪው። በቃ ሚኪ ትክክል ነው። እኛ አብርሽን ታዩ እያልንሽ አይደለም፣ ግን ከነዚህ ልጆች አትገናኝ። በቃ የራስሽን ነገር እየሰራሽ ስራሽን እየሰራሽ ዩቲዩብሽን ከአቤል ከእንትና ጋር እየሰራችሁ ዝም ብላችሁ ተዋቸው። ራሳቸው ነገራቸው መተታቸው ሲለቅ ራሱ አብርሽ መጥቶ የጠፋሽ ይልሻል። የእውነት ያንቺ ከሆነ አሁን አንቺ ብቻሽን ነው የምትደክሚው። ገባሻ? ብቻሽን ማንም ሳይረዳሽ ደግሞ ከሩታ እጅ አውጥተሽ ምንም ልታደርጊው አትችይም። ብቻሽን ማለት ነው። ይግዳ እንግድ ሰውዬ አይደለም አንቺ ዴቫም ዳኒ ሮያልም አልቻሉትም። ምን ኬታ አግኝተሽ ነው የምትፈውሽው? ሩታ ቤት እኮ ነው። ምንም ልታደርገኝ ትጃጃልበት። እዛ በጥፊ ጫምባ ጭምብር ታደርገው ትጃጃልበት፣ ትጫወትበት። በቃ ዝም ብለሽ አንቺ ግን ስራሽን ስሪ። ወንድምሽ የሚልሽን ስሚ። ውድቀትሽን አታሳያቸው። አጠገባቸው አትድረሺ። አብርሽ የዛኔ አጠገቡ ስትሸሺ ማለት ነው ስትርቂው ራሱ ይመጣልና አብርሽ ደግሞ አውቆ ነው ከሷ ለመራቅ ፈልጎ ነው የምትሉ ደግሞ አሁንም ቢሆን አብርሽ አውቆ አይደለም፣ በጤናው አይደለም። አብርሽ እኔ አስረግጬ ነው የምነግራችሁ፣ ምክንያቱም እኔ ጋር ብዙ ማስረጃ ስላለ ማለት ነው። አብርሽ አውቆ አይደለም፣ ግን ደግሞ ጊዜውን እንጠብቃለን። የሚድንበት ጊዜ አንድ ቀን ይስተካከላል።